እንደምን አደረሽ አዳሜ? በአዳማ የመጀመሪያ ሌሊትና ሁለተኛ ቀን አዳማ ላይ አላስፈላጊና ርካሹ ነገር እርግጠኛ ነኝ ብርድ ልብስ በማዳን ያለ በቦክሰር ይሞቃል። በዚህ አይነትማ ብርድ ልብስ ይመጣል። ይሄን ብርድ ልብስ ሞሊያ ማረጊ አዲስ ቤታችን እቺ ናት። ከሜትር ከ50 ፍራሽ ወደ 1 ሜትር ፍራሽ ከገለ ኪችን ወደ ቦስቲም ቱ ስኮር መኝታና ኪችን ከገለቱ ያይት ወደ ጋራ ሽንት ቤት ግቢው ተመቸኝ። ማዘር አሪፍ ነው። አዎ የዛሬ ውሏችንን የምንጀምረው ልብሳችን ላውንደሪ በመስጠት ነው። የተወደድከው የአዳማ ህዝብ ወይ ኧረ ላውንደሪ ነው ማገኘው አገኘው ልብስ ለላውንደሪ ሰጥቻለሁ። መሳሳት እስኪደርስ ዞር ዞር ላ ቁርስን ጆተኒ በመጫወሻ ወደ ናታ ለመሳከን ሰርቼ መብላት ስላለብኝ ወደ ሰኞ ገበበ አስቤዛን ቸምታ። ሽንኩርት ስንት ነው? ሽንኩርት 70 ብር ሲማት 50 እሺ። ለአንድ ሳምንት ይበቃል። እንግራ ተጋብቼ አስቤዛን ገዛቼ ወጥቻለሁ። አሁን ቁርስ ሰጠን ማለት አላታ ሲሶያ ቲማቲም ሽንኩርት ሎሚ ሶስ አልሰንም በመክተፍ የለኝም ዘይትም የለኝም። ዛሬ ቤት ሰርተን የመብላት እቅዳችን አልተሳካም። ስለዚህ ወተን ነው የምንበላ። እንዳንቺ ሰነቂ አዳማ ከገባ በሁለተኛ ቀን አዲስ ነገር ተፈጥሮ በቀጣይ ቪዲዮ ጠብቁ።